እውነት ለማናገር ማማጥ የሚባለው ነገር እስከ ቅርብ ጊዜ ድረስ በሴቶች ላይ ብቻ የተጣለ የተፈጥሮ ዕዳ ነበር። የጀሶ እንጀራ ከመጣ ወዲህ ግን እኛ ወንዶችም ያለበቂ ሕክምና እርዳታ እናመጣለን። እኔ በበላሁት እንጀራ ውስጥ ጀሶ በተባባሪነት መሳተፉን የማረጋግጠው በሁለት መንገድ ነው። በበላሁት እንጀራ ውስጥ ጀሶ ካለበት ለ3 ቀናት ያክል ሽንት ቤት አልሄድም። ወደ ሽንት ቤት ጎራ ካልሁ ግን ሽንት ቤቱ ለልማት ይፈልጋል ብለው በዶዘር በላይ ላይ ካላፈረሱት በቀር ንቅንቅ የለም። የቀረበልኝ እንጀራ ሳፊ ወይም ሙሉ በሙሉ ጤፍ መሆኑን የማውቅበት ሌላው መንገድ መሳሳቱ ነው። እንዲያውም አንዳንዱ እንጀራ በጣም ከመሳሳቱ የተነሳ እስካን አድርገህ በኢሜል ልትልከው ትችላለህ።